አውቃለሁ መውደቅ አብዝቻለሁ። አውቃለሁ የተሳካልኝ አይደለም። የሚሄደው መንገድ ረዥምና አድካሚ ቢሆንም ከጉዞ የመጨረሻ ስላለው ደስታ እያሰብኩ መንገዴን እቀጥላለሁ። ለገጠመኝ ችግር ሁሉ በላይ የሆነ ፈጣሪ አለልኝ። በዚህ ማምናለሁ። ሰው ልጅ ንግግሩ ምንም እንደማይለውጥ ሲረዳ ዝምታን ይመርጣል። ካጋጠመኝ ነገር ሁሉ በጣም መጥፎ ነገሮችን በጣም ዘግይቼ መረዳቴ ነው። እንቅልፍ እንኳን ችግርህንና ጭንቀትህን ባየ ጊዜ ይሸሻል። ለመኖር ብለን ሁሉንም እንችላለን። መሀል ጫካ ላይ ጥለውን የሄዱ ሰዎች ተኩላዎች ምን እንዳደረጉን የመጠየቅ መብት የላቸውም። ሁሉም ነገር ከልብ ሲሆን ለስሜት ቅርብ ነው። ለዛም ነው ለምንወዳቸው ሰዎች ቶሎ የምንከፋው፣ የምንስቀው፣ ይቅርታ የምናደርግላቸው። በምትሰሪው ነገር አለመጸጸት ከፈለግሽ ያንን ነገር ለአላህ ብቻ ብለሽ አድርጊ። ምክንያቱም ለሰው ብለው የሰሩት ነገር ትችት አያጣውም። ካሳነሽ ገብጋባ፣ ካበዛሹ ደግሞ ለጉራ ነው ብለው ያወሩብሻል።